Okay, ዛሬ ያው entity relationship diagram እና SQL ላይ ያሉትን SQL query ሲባል DDL የሚባል አለ DML የሚባል አለ TCL የሚባል አለ አንድ ደግሞ አራተኛ አለ I'll show you እና ከዛ ውጭ አይወጣም SQL query ሲባል ከዛ ፐርስፔክቲቭ ማየት አለባችሁ እና እሱን አትሊስት ካታጎሪው ምን እንደሆነ ካወቃችሁና ምጽፉት SQL የትኛው ግሩፕ ላይ አላይን እንደሚያደርግ ካወቃችሁ query መጻፍ is the first step you have to know schema ማለት ነው ዲዛይን እናወራለን ሌላ ደግሞ ቴብል ምንድነው primary foreign key ምንድነው እና ደግሞ the main topic join ምንድነው የሚለው ብዙ ጊዜ SQL query ላይ ግራ የሚያጋባው ሰውን join ነው join በጣም comfortable መሆን አለባችሁ join ስትጽፉ እሱን I'll show you it's actually easy አንዴ ኮሩን አንደርስታንድ ማድረግ ነው እንጂ join መጻፍ it's a simple thing anyways ግን I'll try to cover all this in today's class ማለት ነው okay for example አሁን ይሄኛውን ERD entity relationship diagram ልንለው እንችላለን ለፐብስ የሚባል ዳታቤዝ queryውን I think የዳታቤዙን ስክሪፕት ልኬላችኋለሁ መሰለኝ ይታያችኋል ጽሁፉ አይደለም ለምሳሌ ፐብሊኬሽን ስለ ፐብሊኬሽን መጽሐፍ ፐብሊኬሽን ያለው ዳታቤዝ ነው ይሄ እና መሃል ላይ ታችሁት ከሆነ ታይትል አለ የመጽሐፎች ታይትል ስቶር የሚደረግበት ቴብል አለ እና አንዱ ቴብል ከአንደኛው ቴብል ጋር በምንድነው ሪሌት የሚያደርገው ማለት ነው entity relationship ለምሳሌ ታይትል የሚለው ይታያችኋል እዚህ ጋር ታይትል ያንዳንዱ መጽሐፍ ፐብሊሸር ይኖረዋል ያንዳንዱ መጽሐፍ አሁን ታይትል የሚባለው ኦተር ጸሐፊ ያለው አይደለ እና አንድ ታይትል እና አንድ ታይትል አንድ መጽሐፍ በብዙ ኦተሮች ሊጻፍ ይችላል አንድ ኦተር ደግሞ አንድ ጊዜ okay sorry guys እና እዚህ ጋር ታይትል እና ኦተርስ የሚባለውን ቴብሎች ሪሌሽንሺፓቸውን ብታዩ ይሄ ቤዚክ ኮንሰፕት ስለሆነ ማወቅ አለባችሁ ግዴታ ቢዝነሱ አንዱ ይለያያል እንጂ ስራ ላይም ቢሆን ይሄንን ነው የምታገኙት ኦልሞስት በቃ 10 15 ቴብሎች ምናምን ነው አንድ ቢዝነስን ዲፋይን የሚያደርጉት it could be medicare data ሊሆን ይችላል የትራንስፖርቴሽን ዳታ ሊሆን ይችላል ዲፈረንት ሴክተር አካውንቲንግ ዳታ ሊሆን ይችላል depends but mainly እንደዚህ 7 8 ወይ 10 15 በጣም ኮምፕሊኬትድ ሲሆን እስከ 40 50 ቴብሎች ናቸው ሪሌሽንሺፓቸው እና ግን ሜን ኮንሰፕቱ ቴብሎች ሪሌሽንሺፓቸውን ማወቅ አለባችሁ ምንድነው ፕራይመሪ ኪ ፎሪን ኪ አንድ ቴብል ካን ቴብል ጋር የሚያደርገው 1 to 1 ነው ወይ ለምሳሌ ድራይቨር የሚባል ቴብል ቢኖራችሁና ካር የሚባል ቴብል ቢኖራችሁ አንድ ካር አንድ ድራይቨር ነው የሚኖረው ስለዚህ 1 to 1 employee to manager is 1 to 1 ነው አንድ employee አንድ manager ነው ሊኖረው የሚችለው direct manager 1 to many ሊሆን ይችላል ለምሳሌ እዚህ ጋር ለምሳሌ አንድ መጽሐፍ ብዙ ፐብሊሸሮች አንድ ፐብሊሸር ብዙ መጽሐፎችን ፐብሊሽ ሊያደርግ ይችላል 1 to many ወይም ደግሞ many to many ለምሳሌ authors አንድ መጽሐፍ በብዙ ኦተሮች ሊጻፍ ይችላል አንድ ኦተር ደግሞ ብዙ መጽሐፎችን ሊጽፍ ይችላል እና many to many ሲሆን ሪዞልቭ የሚደረገው ካርዲናሊቲ ማለት ኢንቲቲ ሪሌሽንሺፑን አንድ ኢሚዲየተር ቴብል መሃል ላይ ክሬት ታደርጋላችሁ ታይትል ኦተር ይባላል ለምሳሌ ሁለቱን ቴብል ምክንያቱም አንድ ኦከረንስ የሚፈጠረው ይሄኛው መጽሐፉን የጻፈው ሰው ማን ነው
ሲባል ይሄኛው ሰው ይጽፋል ለማለት እዚህ ጋር የኦተሩ አይዲ እና የመጽሐፉ ለምሳሌ አንድ መጽሐፍን 3 ሰዎች ቢጽፉት ኦተር አይዲው 1 2 3 ሶስቱ ሰዎች ይሆንና ታይትሉ ደግሞ ያ ታይትል ለምሳሌ ብሬኪንግ ባድ ቢሆን ለምሳሌ የመጽሐፉ ስም ታይትል ስለዚህ ኦተር አይዲው 1 2 3 ይባላል ታይትል አይዲዋን ብቻ ነው እዚህ የምታመጡት ግን እዚህ ታይትል አይዲ እዚህ ውስጥ ታይትል አይዲ ልና ታይትል የሚለው ላይ ብሬኪንግ ባድ ይላል ታይትል አይዲው እዚህ ጋር 10 ከሆነ እዚህ ቴብል ውስጥ ምን ተብሎ ይቀመጣል ማለት ነው 1 10 2 10 3 10 ምክንያቱም 3 ኦተሮች ናቸው ያንን መጽሐፍ የጻፉት ማለት ነው ምክንያቱም any to many relationship ሲሆን ሪዞልቭ የሚደረገው በዳታቤዝ ዲዛይን ህግ በዛ መሰረት many to many ማለት ነው ግልጽ ነው አይደል ያልኩት ነገር ግልጽ ነው ኦኬ ጥያቄ ካላችሁ ማለት ነውና ኢንቲቲ ብዙ ጊዜ ካምፓኒ ውስጥ ይሄ ነገር ዲዛይኖች ተሰርተው ነው የምታገኙአቸው ባለፈውም ዲስከስ እንዳደረገን ምናልባት አፕሊኬሽኑ ኤክስቴንድድ መደረግ ቢኖርበት አንድ ቴብል ለምን ዲስካውንት ለምን አናደርግም ተብሎ ሊታሰብ ይችላል ለስቶሮች ለምን ዲስካውንት አንሰጣቸው ለአንደኛው ስቶር በጣም ስለሚሸጥ 10% እንስጠው ለዛኛው ስቶር ደግሞ 15% እንስጠው ተብሎ ለምን ዲስካውንት ይባላል አፕሊኬሽኑ ለምን ዲስካውንት የሚባል ነገር አይኖረው ተብሎ ቢታሰብ እናንተ ካምፓኒውን ጆይን ስታደርጉ እንደ ዳታቤዝ ዴቨሎፕመንት ይሄንን ቴብል ነው ክሬት የምታደርጉት ግን ይሄን ቴብል ክሬት ስታደርጉ ከስቶሩ ጋር ስለሆነ ሪሌትድ የሚሆነው ስቶር አይዲው ይሄ ፕራይመሪ ኪ ስለሆነ ስቶር ፋይን የሚያደርገው ስቶር አይዲ ስለሆነ እናንተ ስቶር አይዲ ብላችሁ ዲስካውንት የምትፈጥሩት ቴብል ላይ እንደ ፎሪን ኪ አስቀምጡት ምክንያቱም ታይም ማድረግ አለባችሁ ይሄ ነገር ነው ዲዛይን ስታደርጉ የምትሰሩት ማለት ነው ለምሳሌ ይሄ ራሱ it's another type of ERD diagram ለምሳሌ ይሄ አሁን ባሶች አሉ አይደል እዚህ አሁን ለምሳሌ እዚህ አካባቢ ባሶች አሉ አይደለም ዚቱ ምናምን የሚባሉ ባሶች ይኖራሉ አይደለም ስታፕ ደግሞ አላችሁ አንድ ስታፕ ላይ ብዙ ባሶች መተው ሊቆሙ ይችላሉ ዚቱ ልትቆም ትችላለች y7 ልትቆም ትችላለች እና ይሄ አንድ ስታፕ ላይ ብዙ ባሶች መተው ሊቆሙ ይችላሉ እና ራውት ደግሞ ማለት የሚሄዱበት መንገድ ነው ስኬጁል አሁን ይሄ ሜትሮ አምሹር ይሄ ዲዛይን ይኖራል ማለት ነው ባስ ይኖራል እያንዳንዱ ባስ አይዲ ይኖራቸዋል እያንዳንዱ ባስ ድራይቨር ይኖራል እዚህ ጋር እቺኛዋን የምታያት ምልክት አንድ የምትባለው ባስና ድራይቨር ዋን ቱ ዋን ሪሌሽንሺፕ እቺኛዋ አንድ የምታያት ዋን ቱ ዋን ለማመልከት ነው ሪሌሽንሺፕ ስለዚህ አንድ ድራይቨር ላይ አንድ ባስ ነው አንድ ባስ ላይ አንድ ድራይቨር ነው ሊኖረው የሚችለው እና ይሄ ደግሞ ድራይቨር አይዲው ማን ነው መቼ ነው የተቀጠረው ተብሎ እዚህ ጋር ሌላ ቴብል ይፈጠራል ግን አንድ ስታፕ ላይ ብዙ ባስ የባስ ራውት ሊኖር ይችላል አንድ ስታፕ ላይ ራውት ክሬት ሲደረግ የy7 ራውት ክሬት ሲደረግና የz2 ራውት ክሬት ሲደረግ አንድ ባስ ስታፕ ላይ ሊያልፉ ይችላሉ ስለዚህ አንድ ስታፕ ላይ መኒ ራውት ሊኖር ይችላል አንድ ራውት ላይ ደግሞ ብዙ ባስ ስታፕ ሊኖር ይችላል ይሄም እንደቀድሞ one to many ነው ስለዚህ አያችኋት እዚህ ጋር one to many zero or many one zero or many ሊኖረው ይችላል ማለት ነው ይሄ ሪሌሽንሺፕ ብዙ ጊዜ ስትቀጠሩና ስትሰሩ ብዙ ጊዜ እንደ አዲስ ስትቀጠሩ ስለ ቢዝነሱ ብዙ ላይ ነግሯችሁ ይችላል ኤምፕሎይ ኦሪየንቴሽን አድርገው ምናምን ከነገሯችሁ ጥሩ ነው አፕሊኬሽኑን አንደርስታንድ እንድታረጉ ከረዳችሁ ጥሩ ነው ግን እንደ ዳታቤዝ ዴቨሎፐር ወይም እንደ ዲቢኤ እናንተ where can I find entity relationship diagram ማለት አለባችሁ ወይም እናንተ ሪሌት አድርጋችሁ ድሮ አድርጋችሁ አንደርስታንድ ማድረግ አለባችሁ
ምክንያቱም the whole business እዚህ ውስጥ ነው ዲፋይንድ የሚሆነው በኋላ ጆይን ስትጽፉ any store procedure view ምንም ክሬት ስታደርጉ ከዚህ አያልፍም ይሄ actually ለዲቢኤዎች ዲቢኤ ለምትሰሩ ሰዎች ይሄኛውን ሊንክ በኋላ ዳውንሎድ አድርጋችሁ ማለት ሊንኩን እዩት ምክንያቱም ልክ አሁን እንደ ዲቢኤ ሆናችሁ ደግሞ ስራ ብታገኙ let me search it for you ይሄ ጥሩ ኖት ስላገኘሁት ነውና just ብዙ ኩዌሪዎች ጽፎላችኋል ለምሳሌ ኤክስፕሎሪንግ ሰርቨሩን የኔ ዳታቤዝ ሰርቨር ኤክስፕሎር የምታደርጉበት ኩዌሪዎች ናቸው ኦኬ ምንድነው ይሄ ሰርቨሩ የሰርቨሩ ስም ምንድነው ቨርሽኑ ምንድነው ምናምን የሚል ሲስተም ኩዌሪዎች አሉ ማይክሮሶፍት ፕሮቫይድ የሚያደርጋቸው እነሱን ረን ያደረጋችሁ ስለ ሰርቨሩ ለርን ታደራታችሁን ቲች ታረጋላችሁ ሊንክድ ሰርቨር ምን አለ ዳታቤዞች እዚህ ሰርቨር ላይ ምን ያሉት ዳታቤዞች እነማን ናቸው SQL ኦፕን ላድርግና አንድ ሁለቱን ራን አድርጌ ላሳያችሁ ወይ ይሄ ለዴቨሎፕመንትም ይጠቅማችኋል እንዳለ ሰርቨሩን ዳታቤዝ ሰርቨሩን ራሳችሁን ፋሚሊያራይዝ ማድረግ አለባችሁ ኦኬ ኦኬ እነዚህ ዳታቤዞች አሉ አይደል ለምሳሌ አሁን እዚህ ሰርቨር ላይ እዚህ ጋር ሄጄ እስኪ እዚህ ጋር የጻፉትን ኩዌሪ ረን ባደርግና ባየው ሉክ አሁን ሲስተሙ ነው ማይክሮሶፍት ራሱ ፕሮቫይድ ያደረገው sp_databases ይባላል ስለዚህ እዚህ ሰርቨር ላይ ያሉትን ዳታቤዞች ሊስት አደረገልኝ ማለት ነው ባለፈው ክላስ እንደተማርነው እነዚህ ማስተር ማን ነው ሲስተም ዳታቤዞችንም እዚህ ጋር ታያችኋላችሁና ይሄንን ራሳችሁን ፋሚሊያራይዝ ለማድረግ ነው እዚህ ጋር እነዚህ አሁን ሲስ ዳታቤዝስ የሚባለው ባለፈው አሳይቻችኋለሁ ኦፍ ኮርስ ይሄንን ሪከቨሪ ሞዴል ምናም ዲቢኤዎች አሁን ዲቢኤ ስትሆኑ ብዙ ይሄንን ማወቅ አለበት ግን እንደ ዳታቤዝ ዴቨሎፐርም ሲምፕል ለምሳሌ አት ሰርቨር ነው የሚባላል ዝም ብሎ ፋንክሽን ነው ብቻውን እንኳን ረን ብታደርጉት ራሳችሁን ፋሚሊ የሰርቨሩን ስም ሰጣችሁ ይሄን የስኩዌል ሰርቨር ስም ትዝላችኋል ታለንቱ ሲ ማለት ይሄ ኮምፒውተሩ ስም ነው ታለንቱ ሲ ማለት ደግሞ ስኩዌል ኢንስቶል ስናደርግ የሰጠነው ኢንስታንስ ስም ነው እንዲህ አይነት ነገሮች ራሳችሁን ጀስት ራሳችሁን ፋሚሊያራይዝ ማድረግ ማለት ነው ምክንያቱም ይሄን ነገር ሳታቁ ውስጥ መግባት ምንም ፖይንት የለው you have to ምክንያቱም ሚቲንግ ላይ ምናምን ቁጭ ስትሉ እንዲህ አይነት ነገሮች ይነሳሉ ሰርቨሩ ስለ ዳታቤዞቹ ይወራል እንዲህ አይነት ነገሮችን ላስት ባክአፕ ማውን መቼ ነው የተደረገው እያንዳንዱ ዳታቤዝ ይሄንን ኩዌሪ አሁን ባይሀርት ማስታወስ የለባችሁ ግን ሲስ ዳታቤዝ ምንድነው የሚለው ማስታወስ አለባችሁ ይሄ MSDB ባክአፕ ሴት የሚባለውን እንደ ዳታቤዝ አድሚኒስትሬተር ማወቅ ሊኖርባችሁ ይችላል እነዚህ ቴብሎች እነዚህ አሁን ሲስተም ምንም ከቢዝነሱ ጋር ግንኙነት የለውም ግን you have to familiarize again and again የምነግራችሁ ያለው ኤክስፕሎር ማድረግ አለባችሁ ይሄኛው ዌብሳይት የሚነግራችሁ ምንድነው እንዴት ነው ኤክስፕሎር ማደርገው
ፋይል ሎኬሽን ኢንስቶል ስታደርጉ ትዝ ካላችሁ ኤምዲኤፍ እና ኤልዲኤፍ ፋይል ይፈጠራል አይደል? ትዝ ይላችኋል? ኢንስቶል ስታደርጉ አዲስ ክሬት ስታደርጉ ኤምዲኤፍ ይፈጠራል አይደል? ስለዚህ የት ነው ያለው? ኤምዲኤፍ ፋይሉ ምንድነው? ኤልዲኤፍ ስሙ ምንድነው? ኤልዲኤፍ ፋይሉ ኤምዲኤፍስ ምንድነው? ሳይዙስ እንዲህ አይነት ዲቴሎችን ይሄንን ሊንክ እንትን በሉና ረን አድርጓቸው። Okay, so coming back with the development, different representations ኖሩ ይችላሉ። ቅድም ARD ላይ እንዳሳየዋችሁ ማለት ነው። ከአንዱ አንድ ጊዜ አሁን ለምሳሌ አንድ ፐርሰን ብዙ ሎኬሽን ውስጥ ሊኖር ይችላል። ሪፕሬዘንት ለማድረግ የተለያዩ ኖቴሽኖች አሉ። ግራ እንዳይገባችሁ ነው አሁን ይሄንን ያስቀመጥኩት። የቅድሙን ARD ቅድም እንኳን ያሳየዋችሁ ARDን እዚህ ጋር ይታያችኋል። በቀስት ነው ያደረገው አይደል? እዚህ ጋር ስትመጡ ግን በሌላ ኖቴሽን ነው አይደል? እያንዳንዱ ይሄ ኖቴሽን ይሄ እዚህ ጋር ቡና ምናምን የተለያየ አለ ልላችሁ ነው። ግራ እንዳይገባችሁ አሁን ድሮ ተደርጎ ብታዩ የተለያዩ ኖቴሽን ቤንችማን ቼን UML የራሱ ነው። እዚህ ጋር አሁን UML የሚባለው 0-n ከ0 እስከ any መልቲፕል ሊኖረው ይችላል። አንድ ሎኬሽን ውስጥ ከ0 እስከ many people ሊኖሩ ይችላሉ። አንድ ፐርሰን ግን አንድ ቦታ ብቻ ነው ሊኖር የሚችለው። እንዲህ አኖቴሽንስ ይባላሉ። ድሮዊንግ ምናምን ተሰርቶ የምትገቡበት ካምፓኒ ዳታቤዝ ዲዛይን ዴቨሎፕመንት አፕሊኬሽን ዴቨሎፕመንት አካባቢ ኖቴሽኖቹ it could be different ዶክመንቴሽን ምናምን ቢሰጧችሁ እንኳን እንዲያ ነገር ብትዩ እንዳትደናገጡ ማለት ነው። በቃ አንድ ሰው he can be born in one location አንድ ሎኬሽን ውስጥ ግን ከ0 እስከ መልቲፕል ሜኒ ሰዎች ሊወለዱ ይችላሉ። ኦኬ ይሄን ቅድም መግቢያ ላይ ተናግሬያለሁ። ያው SQL ላንጉዌጅ ኩዌሪ ሲባል ከዚህ አይወጣም። ዳታን DML ዳታን ማኒፑሌት ነው የምታደርጉት። ወይ ሰሌክት ታደርጋላችሁ ወይ ኢንሰርት ወይ አፕዴት ወይ ዲሊት። DDL ማለት ደግሞ ዳታ ዴፊኒሽን ላንጉዌጅ ይባላል። ቴብሎች፣ ስቶር ፕሮሲጀሮች፣ ቪዎች፣ ኦብጀክቶች ክሬት ታደርጋላችሁ። ክሬት ያደረጋችኋቸውን ኦልተር ታደርጋላችሁ። ለምሳሌ ቴብል ላይ ኮለም ልጨምሩ ትችላላችሁ ወይም ደግሞ ድሮፕ ልታደርጉ ትችላላችሁ። ይሄ የመጀመሪያው ዳታው ላይ ነው። ሁለተኛው ደግሞ ኦብጀክቱ ላይ ነው። ይሄ DCL የሚባለው ደግሞ ቴብሉን ማን አክሰስ ያድርገው ለዚህ ዩዘር እንስጠው ወይ ደግሞ ሪቮክ እናድርገው እንከልክለው የሚለውን DBዎች ወይም ደግሞ ይሄን ስቶር ፕሮሲጀር ኤክሲኪዩት ያድርግ ይሄ ዩዘር ስል እናንተ ብቻ አይደላችሁ። አሁን አፕሊኬሽን አለ አይደለ? አፕሊኬሽኑ ራሱ አንድ ዩዘር ነው የሚጠቀመው ዳታቤዝ ሄዶ የሆነ ነገር ኤክሲኪዩት ለማድረግ ወይ ሰሌክት ለማድረግ የሆነ ቴብል እና ዩዘር ሲባል ከሰው ጋር ብቻ ታገናኙት። አፕሊኬሽንም C# ኮድ የሚሰሩ ሰዎች አፕሊኬሽኑ ከሰሩ በኋላ ዳታቤዝ ሄዶ ኮኔክት አድርገው የሆነ ስቶር ፕሮሲጀር ሊጠሩ ሲሉ ያ ስቶር ኮኔክሽን ስትሪንጉ እዛ C# ውስጥ የሆነ ዩዘር አብረው ነው የሚልኩት። በዛ ዩዘር ነው ኦፍ ኮርስ SQL ሰርቨር SQL አውተንቲኬሽን ነው የሚሆነው። ስለዚህ ካላችሁ ሁለት አይነት አውተንቲኬሽን ተናግሬ ነበር። SQL አውተንቲኬሽን እና ዊንዶውስ አውተንቲኬሽን። ያው ብዙ ጊዜ SQL አውተንቲኬሽን ነው የሚሆነው። በዛ አውተንቲኬሽን ነው የሚገባው። እና ይሄንን ሞር ኦፍ DBA ነው። ይሄ TCL ትራንዛክት ኮንትሮሊንግ ላንጉዌጅ መሰለኝ የሚባለው። አክቹአሊ ይሄ ምንድነው? ስለ ትራንዛክሽን እናወራለን። ኖርማሊ
SQL ትራንዛክሽን የምትጠቀሙበት SQL ዳታቤዝ ሊኖር ይችላል ለምሳሌ አሁን የባንክ ዳታ ምክንያቱም አንድ ሰው ገንዘብ እያወጣ ዳታውን አፕዴት እያረጋችሁ ሌላ ሰው ደግሞ the same ምክንያቱም አንድ ባንክ አካውንት የሚጠቀም ባላንሶች ቢኖሩ አንደኛው ሰው ሄዶ ገንዘቡን እያወጣ ሌላ ሰውም ሄዶ ደግሞ ቢያወጣ at same time ቢያወጡ ያንደኛውን ጨርሶ ነው SQL ማን ነው አፕዴት አድርጎ SQL የሚቀጥለውን ደግሞ አሎ ማድረግ ያለበት ካለበለዚያ ሃንግ ሊደራረግ ይችላል አንደኛው ሁለቱም ላይ ያወጡ ይችላል ይሄ ትራንዛክሽን የሚባል ነገር ዲስከስ እናደርጋለን ብቻ ለዛ ለእንደዚህ አይነት ነገር ለትራንዛክሽናል ለሆነ ነገሮች ኩዌሪ ነው the same thing ነው ግን ትራንዛክሽናችሁን ጀምራችሁ ቢግን ትራንዛክሽን ትላላችሁ ኮሚት ትራንዛክሽን እንትን አይደለም ኢምፕሊሲት አይደለም አሁን ብዙ ጊዜ እዚህ ጋር select star from employee table ስትሉ you don't have to start the transaction or end the transaction implicitly ይነግራችኋል ይሰጣችኋል አይደል ሪዛልቱን እዚህ ጋር ግን እናንተ ናችሁ explicitly initiate የምታደርጉት begin tran ትሉና select star from employee ትሉና ከስር commit tran ትላላችሁ በቃ ራሱ ትራንዛክሽን እናንተ ናችሁ የሚጀምሩት ኮንትሮል አላችሁ አይ አልፈልግም አፕዴት ሊሆን ይችላል አሁን አፕዴት የምታደርጉት begin tran ብሉና አፕዴት የሆነን ቴብል ትሉና ለምሳሌ አሁን salary increase ሊሆን ይችላል አፕዴት የምታደርጉት የኤምፕሎይ begin tran ትሉና አፕዴት ያንን salary ትሉና በሆነ another condition ካልተስማማችሁ ሮል ባክ ማድረግ ትችላላችሁ ማለት ነው ኮሚት አታደርጉ በዚህኛው ግን አንዴ አፕዴት ብላችሁ ከጻፋችሁ አፕዴት ኤምፕሎይ ሴት salary for 100 ካላችሁ በቃ አፕዴት ያደርጋል መመለሻ ይሄ ግን እንደዚህ ትራንዛክሽኑን እናንተ ኮንትሮል ማድረግ የምትችሉበት ግልጽ ነው ትንሽ ኮንሰፕቹዋል ቢሆንም ግን is it vague ወይንስ ግልጽ ነው ግልጽ ነው ኦኬ ሶ የቅድሞቹን ዴፊኒሽን ነው እዚህ ጋር ያስቀመጥኩት DML ምንድነው DDL ምንድነው DCL ምንድነው የሚባለው ነው ያው ግን ያው ኢንተርቪው ላይ ምናምን ልትጠየቁት ስለምትችሉ you have to እነዚህን መሸምደድ አለባችሁ አንዳንዴ ማወቁን ብቻ ሳይሆን ወርዲንጉንም you just familiarize yourself ኦኬ ስለዚህ ኦኬ ቴብል ክሬት ታደርጉ አንደኛ ዝም ብሎ ጊዊን በመጠቀም ቴብል ክሬት ማድረግ ትችላላችሁ ለምሳሌ እዚህ AP የሚባለው ጋር ገብቼ ራይት ክሊክ አድርጌ ኒው ቴብል ብዬ ኮለም ኔም አሁን ቴብል ክሬት ማድረግ ብፈልግ ኮለም ኔም ይለኛል ኮለም ኔም ID ለዋለሁ ዳታ ታይፕ እዚህ ጋር የፈለኩትን int ላለሁ ይሄ null የመሆን ቻንስ አለው ወይ አለኝ ኖ ሁሉ ጊዜ ቫልዩ መክተት አለበት ልለው ይችላልው እዚህ ጋር ኔም ልል ይችላልው nvarchar 50 ልል ይችላልው ኦኬ ስም ላትሰጠኝ ትችላለህ እንደዚህ ላለው ከዛ ሴቭ ትላለህ ስሙን ለምሳሌ T2C students እንበላ አሁን በቃ ቴብል ክሬት አደረኩኝ ቴብል ክሬት አድርጉ ብትባሉ ኦኬ ናው T2C students here select the tab ብለው ምንም ዳታ አልከተትኩም ሲምፕሊ እንደዚህ ታረጋላችሁ ግን እናንተ እንደ ዴቨሎፐሮች እንደዚህ እንድታረጉ አይተፈቅባችሁም በዚህ ማኑዋሊ እንደዛ በጊዊን ተጠቅማችሁ ሳይሆን you should write the query create table ትሉና ID int not null comma ልና name
and varchar 50 ከዛ null ማለት ይችላልው ወይም ብቶም ያው null ነው by default ስለዚህ create table እዚህ ጋር t2c students already table exist ስለሚያደርግ አሁን ሌላ table create ላድርግ ማለት ነው እንዲያርጌ መጀመር የትኛው ዳታቤዝ ላይ ነው ክሬት ማድረገው ማስተር ላይ ማድረግ የለብኝም አይደለ ምፈልገው ኤፒ የሚባለው ዳታቤዝ ላይ ነው መፍጠር ምፈልገው ይሄን ቴብል አለ use ኤፒ ብዬ ጎል እና አሁን ክሬት አደረኩ ማለት ነው ከዛ አሁን ይሄን መጥቼ ሪፍሬሽ ባረጋው ያው እዚህ ጋር ቴብሉን ክሬት አደረኩ ማለት ነው እና በዚህ መልኩ ነው እናንተ መለማመድ ያለባችሁ ለማለት ነው ያው በጣም ኤሌመንታሪ የሚሆንባችሁ ልጆች እንግዲህ ያው bear with me ይሄ null not null ምናምን የሚባለው ነገር በጊዊ አንድ አድቫንቴጁ ምንድነው ጊዊ ላይ ስታዩ አሁን ራይት ክሊክ አድርጌ ዲዛይን ብለው ዲዛይን ብትለው ጊዊውን ይሄን ያሳያችኋል ጊዊ የሚለው GUI ነው ያው ግራፊክ ዩዘር ኢንተርፌስ ይሄ ግራፊክ ዩዘር ኢንተርፌስ በመጠቀም ነው ኮድ አልተጠቀምኩም ለማለት ነው እና አይታችሁ ከሆነ እዚህ ጋር አሁን ክሊክ ሳረግ አይዲ የሚባለው ኮለም ስሙ ምንድነው null አለው ያረጋል ወይ ነው እዛ የጻፍኩትን እዚህ በእንተንም ሴትአፕ ማድረግ ትችላላችሁ ኮሌክሽኑ ማለት የሚጠቀመው ካለ ኮሌክሽን ማለት አክቹአሊ ይሄን ጉግል አድርጉና አንብቡ ግን ምንድነው ይሄ ስለ አንዳንዴ ስፓኒሽ ወይ ደግሞ ካፒታል ሌተር ስሞል ሌተር ሴንሲቲቭ እንዲሆን ማድረግ ትችላላችሁ እንዲህ አይነት ነገሮች አይ ቲንክ ላቲን ምናምን ነው ይሄ ባይ ዲፎልት እና SQL ሰርቨር ዳታቤዙ ዳታው ብዙ ጊዜ ኬስ ሴንሲቲቭ አይደለም ኮምፒውትድ ኮለም ነው ወይ ከሁለት ኮለኖች ደምራችሁ መፍጠር ትችላላችሁ እንዲህ አይነት ነገር ይሄ ጀስት ስለ ዳታው ስለዚህ ያለ ዳታ ነው ምን ይባላል ያው ሜታ ዳታ ማለት ነው ለኢንተርቪው ለምናምን ለኢንተርቪው ሳይሆን ለምንድነው ለሰርቲፊኬሽን አክቹአሊ ይሄንን ነገር ማወቅ አለባችሁ አንዳንዴ ዲቴል ይጠይቋችኋል ኦኬ እያንዳንዷን ነገሮች ጉግል ያረጋችሁ ማንበብ ትችላላችሁ ስለ አይደንቲቲ አክቹአሊ ኪ ነው አይደንቲቲ ኪ ማለት እናንተ ዳታውን አትከቱም ራሱ ዳታውን አሁን ለምሳሌ እዚህኛው ቴብል ላይ ኢንሰርት ባረግ ኢንሰርት ብዬ ኢንቱ ብዬ ይሄ ቴብል ላይ ክሬት ባደርግ ቫልዩስ ብዬ አሁን እዚህ ጋር ኤምፕሎይ አይዲ 10 ኮማ ብዬ ስትሪንግ በኮቴሽን ነው ሁሌም ነምበር ካልሆነ በስተቀር ማለት ነው አይደል ዳንኤል ብዬ ኢንሰርት ማድረግ ይችላል እንዲ ሰሌክት አድርጌ አይደለም ግን ሌላ ቴብል ክሬት ላድርግና ይሄን አይደንቲቲ ላድርገው እንደዚህ ብዬ ይሄን ሁለት ሌላ ቴብል አደረገውና እዚህ ጋር ኖት ኢን ብዬ አይደንቲቲ ብለው አይደንቲቲ ብለው ዳታውን ስታዩ ይገባቸዋል አሁን ይሄ ሌላ ቴብል ፈጥሬያለሁ ባለ ሁለት ግን ለዚህ አሁን ለሁለተኛው ቴብል ግን አይደንቲቲ ስላልኩት ራሱ SQL አስቦ ነምበር እሱ ነው የሚያስገባልኝ እዚህ ጋር እንዲህ ባደርገው ኦኬ እዚህ ጋር አክቹአሊ እንትንም መናገር አለባችሁ ኦኬ አክቹአሊ ማናገርም የለባችሁ ምክንያቱም ሁለተኛው ቴብል ላይ ሁለት ኮለም ነው ያለ ይሄን አይደንቲቲ ብየዋለሁ ራሱ SQL ሰርቨር ነው እዛ ዳታውን የሚከትልኝ ከአንድ ይጀምራል ስለዚህ አሁን እንደዚህ ብለው ራሱ ከተተልኝ እና አሁን ይሄንን ዝም ብዬ ሴሌክት ስታር ብዬ ባዮ ዳታውን ታያችኋል አይዲ 1 ብሎ እንትን አለ ማለት ነው ራሱ SQL ሰርቨር የሚጨምረው ነገር ነው እዚህ ጋር ግን እኔ explicitly I have to mention what is the ID because identity ስላልሆነ ማለት ነው identity ማለት በቃ whatever values in the name ከተታችሁ ይሄ incremental ነው by default identity ብዬ ስጽፍ
በአንድ ጀምሮ አንድ እየጨመረ ነው የሚሄደው Okay. ገብታችኋል ግን በአንድ ጀምሮ በ10 እያደረገ እንዲሄድ ማድረግ ይችላል አንድ ኮማ 10 ብለው Okay. የመጀመሪያውን ሰው አንድ ይልና የሚቀጥለውን 10 የሚቀጥለውን 20 10 አድ እያደረገም አይደንቲቲውን ሊጨምር ሊሄድ ይችላል ማለት ነውና ኤኒዌይ አሁን እዚህ ጋር ራይት ክሊክ አድርጋችሁ ሪፍሬሽ አድርጌ አሁን ሁለተኛውን ቴብል አይደንቲቲ አድርጌ ብታለዋል ዲዛይን ብዬ ብገባ አይዲ ጋር ብሄድ አሁን አይደንቲቲውን ኦን ነው አይደንቲቲ ስፔሲፊኬሽን ይታያችኋል እዚህ ጋር yes ብሎታል የመጀመሪያውን የቅድሙን አይታችሁት ከሆነ ግን ይሄ ኖ ነበር እና አይደንቲቲ ኮለም ነው ማለት ነው ይሄ እና አይደንቲቲ ኢንክሪመንቱ 1 ነው አይደንቲቲ ሲዱ ደግሞ 1 ነው በ1 ሲድ ማለት የመጀመሪያው ነው ይሄ ራሱ አሁን እንትን ላይ ታዩታላችሁ ሰርቲፊኬሽን ኤግዛም ላይ what is seed እና ኢንክሪመንት የሚባለው ነገር ለይታችሁ ማወቅ አለባችሁ ማለት ነው እና by the way እናንተ ይሄንን ቴብል የሚባለው ነገር in and out ማወቅ አለባችሁ በቃ ቴብል የሚባለው ነገር በደንብ በቃ ዴፊኒሽኑን እያንዳንዱን ነገር እነዚህ ኮለሙን ኪውስ ኮንስትሬንት ትሪገር ኢንዴክስ ስታቲስቲክስ በቃ እዚህ ይሄ that is the core በቃ የዳታችሁ እኮ ቴብሉ እኮ ነው ኮር እያንዳንዱ ነገር ዳታ ታይፕ እያንዳንዱ ኮለሞች ምን አይነት ዳታ ነው ስቶር የሚያስቀምጡት ዳታ ታይፖቹን እያንዳንዳቸው በነምበር ሊጀምር አይችልም የኮለም ኔም የኦብጀክትስን በSQL ሰርቨር ላይ ስለ ቴብሉ in and out ዴፊኒሽን ማወቅ አለባችሁ Okay. እና ዳታ ታይፕ ይሄኛውን በደንብ ማወቅ አለባችሁ big int what's the difference between big int and int ልትባሉ ትችላላችሁ ዲቴይሎች date time small int small date time እያንዳንዱ varchar and varchar what's the difference between varchar and varchar ማወቅ አለባችሁ like multilingual language ማስቀመጥ ትችላላችሁ and varchar ሲሆን where is and varchar here multilingual like Chinese whatever another language ምናምን መቀመጥ ይችላል I think የn varchar እና የvarchar difference storage wise also ደግሞ ልትጠይቁ ትችላላችሁ storage column አንድ column አሁን name ብላችሁ varchar ልትሉ ትችላላችሁ ዳታ ታይፕ ወይም ደግሞ n varchar ልትሉ ትችላላችሁ ኦኬ እንትኑ ምንድነው መልቲሊንጓል ምናምንነቱ ኦኬ እሺ ይሄኛው ይችላል ይሄኛው አይችልም ልትሉ ትችላላችሁ ግን ሳይዝ ሞር ኢምፖርታንት ለዲቢኤ ምክንያቱም ዲስክ አሁን ይሄኛው varchar ብዙ ቦታ አይወስድም አንዷን ፊደል አንዷን ሌተር በሁለት ባይት ነው የሚያስቀምጣት ይሄኛው በአንድ ነው ሶሪ ይሄ በአንድ ነው የሚያስቀምጣት ይሄኛው ደግሞ በሁለት ነው ለአንዷ ፊደል ሁለት ባይት ነው የሚጠቀመው እና ሞር ስፔስ ይወስዳል እዚህኛው ላይ 8000 ካራክተር የምታስቀምጡበትን እዚህ ጋር 4000 ካራክተር ነው የምታስቀምጡበት እና ስፔስ ይወስዳል of course it also allows you to put another language ካራክተሮች ገብታችኋል እና አድቫንቴጁን ዲስአድቫንቴጁን ዲዛይን ስታደርጉ ዳታቤዝ ዲዛይነር you have to consider ገብታችኋል ለምሳሌ የሰው እድሜ ትንሽ ስለሆነ I mean just 100 120 ምናምን ቢደርስ ነው አይደል why you put big int እንዲህ አይነት ነገሮችን you have to know consider ማድረግ አለባችሁ እንትን ስትሉ ዳታቤዝ ዲዛይን ስታደርጉ ግልጽ ነው አይደል ዴቶች ራሱ ዴት ዳታ ታይፖች ብዙ አይነት ዴት ታይም የሚባል አለ ዴት ታይም 2 የሚባል አለ ዴት ኦፍሴት የሚባልም አለ ዴት ኦፍሴት ለምሳሌ አንድ አፕሊኬሽን ላይ ቢዝነሱ እዚህ ኢስት ኮስት እና
ሚድ ዌስት ላይ ያለ አገር ቢሆን አፕሊኬሽኑ ረን የሚያደርገው በሁለት የተለያየ ነው እና ሰዓቱን ዲፍረንስ ሁሉ ኪፕ ያደርግላቸዋል። ዴት ኦፍ ሴት የሚባል ኮለም ብትጠቀሙ ዳታ ታይፕ ብትጠቀሙ ይሄን ሰርች እያደረጋችሁ ኢንተርቪው ጥያቄ ብዙ ስታነቡ ያጋጥማችኋል። ግን ጀስት ሜክ ሹር ስለ ዳታ ታይፕ በጣም ራሳችሁን ዌል ቨርስድ ማድረግ አለባችሁ። ሉክ በቃ እነዚህ ናቸው ያሉት SQL ሰርቨር ቶታል ዳታ ታይፖች ላይ ቢግንት 2 - to the power of 63 2 to the power of 63 - 1 እና እንደዚህ ታይኒ ኢንት ከ0 እስከ 255 ነው ማስቀመጥ የሚችለው። ዴሲማል ለምሳሌ የሰው ቁመት ሜዠርመንት ምናምን ሲቀመጥ ወይም ደግሞ የሆነ ሜዠርመንት ኤኒ ሜዠርመንት ሊሆን ይችላል በዴሲማል መጠቀም ያለባችሁ ከሆነ ኑሜሪክ እና ዴሲማል ኦልሞስት አንድ ነው። I don't know what's the difference really. ስሞል መኒ አሁን ስለ ገንዘብ ምናምን ከሆነ ዳታ የምታስቀምጡት እስኪ ይሄ 214 ቢሊየን ሚሊየን ድረስ ያስቀምጥላችኋል። I think ይሄ 2 ቢሊየን ነው። እዚህ ጋር ኮማ ተሳስተው ይመስለኛል። 2 ቢሊየን ድረስ ነው -2 ቢሊየን እስከ 2 ቢሊየን ድረስ ፖዚቲቭ 2 ቢሊየን ድረስ ነው የሚያስቀምጠው። እንዲህ አይነት ነገሮች ዴት ለምሳሌ ይሄኛው ዴት ታይም ከ1753 ዓመተ ምህረት ጀምሮ እስከ 1231 1999 ድረስ ነው የሚያስቀምጠው ዴት ታይም እና ኦኬ አም ባክ እና ቴብል ክሬት ስታደርጉ እነዚህ ነገሮች ኮንሲደር አድርጉ። ስሞል ዴት ደግሞ ከ1900 እስከ 2079 ድረስ ነው የሚያስቀምጠው ዳታው ማለት ነው እና 2080 ብትሉ ይሄ ስቶር ማድረግ አይችልም። ከ2080 በኋላ ሊቆይ ይችላል ብላችሁ የምትገምቱት የሆነ አፕሊኬሽን ቢኖር ኦፍ ኮርስ ዩዝ ሞስት ኦፍ ዘ ታይም አሁን ይሄንን ነው የምንጠቀመው ዴት ታይም ነው የምንጠቀመው። ዴት ማለት ደግሞ ይሄ ድሮ አሁን ዴት የሚባለው ዳታ ታይፕ ሳይመጣ ዴት ታይም የሚባለው ነበር የምንጠቀመው አይደለም። ከዛ ግን ዴቱን አፕሊኬሽኑ ላይ ማሳየት የፈለጉት ዴት ብቻ ከሆነ ይሄንን ትራንኬት አድርገን ቆርጠን ሰብስትሪንግ ምናምን አድርገን ነበር የምናወጣው ከሃውሩ ከታይም እና ሰከንዱ አውጥ ይሄኛውን ማኒፑሌት እናደርግ ነበር በዳታ ማኒፑሌሽን። ግን አሁን ይሄ መጣ ዳይሬክትሊ መጠቀም እንችላለን ማለት ነው። እንደዚህ ይሄ ዴት ታይም ቱ ደግሞ በጣም ፕሪሲሽን አሁን ለምሳሌ I don't know ካር ሬስ ሊሆን ይችላል በጣም የካር ሬስ አፕሊኬሽን ሊሆን ይችላል እና 7 ዲጂት ቱ ማክሲመም ኦፍ 7 ዲጂት ማይክሮ ሰከንድ ምናምን የምንለው ማለት ነው እስከ 7 ዲጂት ታይሙን ሬጂስተር ያደርጋል እና በጣም ኮምፒቲቲቭ የሆነ እንግዲህ I don't know የሆነ በጣም ማይክሮስኮፒክ የሆነ ዳታ or whatever ጋዘር የምታደርጉ ከሆነ this is maybe preferable data type. Date time offset ይሄ ያልካችሁ ማለት ነው። ኦፍሴቱን የሚያስቀምጥላችኋል -14 +14 አድርጎ ኦፍሴቱን ያስቀምጥላችኋል። ይሄ ዳታ ታይፕ ይሄ ኦርደር ይሄ ለምሳሌ የሆነ ሴል ኦርደር የተደረገው በዚህ ታይም ነው እና -14 GMT ነው ሊል ይችላል ወይም ደግሞ ኢስተርን ስታንዳርድ ታይም ነው ሊል ይችላል። እንደዚህ አይነት ነገሮች ካር ቫርካር ቅድም ያልኳችሁ ይሄ ደግሞ የቴክስት እንትኖች ናቸው። ቴክስት የምታስቀምጡባቸው ናቸው። ይሄ var binary max እንደዚህ የባይነሪ ኢሜጅ የፎቶ ኢሜጅ 010101 እንደዚህ አይነት ነገሮች ለምሳሌ ኢሜጅ የቪዲዮ ሊሆን ይችላል ፎቶ ሊሆን ይችላል የምታስቀምጡበትና በባይነሪ መልክ ነው ቀይሮ የሚያስቀምጠው ዳታቤዛችን ላይና ለእንደሱ አይነት ነገር ፕሮጀክት ቢኖራችሁ እነዚህን ሪከመንድ ታደርጋላችሁ ማለት ነው።
XML ኦኬ ቴብልም ራሱ ኢቭን ቴብል ራሱ ቴብል የሚባል ዳታ ታይፕ ሊኖር ይችላል። ይሄን ወደፊት እናያለን። ትንሽ ኮምፕሌክስ ሊመስል ይችላል ግን ኢዚ ነው፣ ብዙም እንትን የለውም። እና ቴብል ደግሞ ክሬት ሲደረግ ጀስት ለምሳሌ አሁን ፕራይመሪ ኪ ቅድም አይታችሁ ከሆነ ፕራይመሪ ኪ ፎሪን ኪ የሚባለው ነገር ኩዌሪ ላይ በደንብ ላሳያችሁ ይሻላል። አንዴ ኩዌሪ ሬዲ ኩዌሪ አለኝ እሱን ነው። ኦኬ ዝም ብዬ የኤምፕሎይ እና ዲፓርትመንት የሚባል ቴብሎች ሰርቼ ላሳያችሁ። ለምሳሌ ዲፓርትመንት እና ኤምፕሎይ የሚባል ቴብል አለን ብለን እናስብ ቢዝነስ ውስጥ። ስለዚህ ለምሳሌ አሁን ዲፓርትመንት የሚባለው ነው ክሬት ቴብል ብዬ ዲቢኦ ዲፓርትመንትስ ልበለውና just follow me በደም carefully follow አድርጉኝ እሺ። እና ዲፓርትመንት ነምበር int ልበለውና ዲፓርትመንት ኔም ደግሞ ዲፓርትመንት ኦኬ ዝም ብዬ ወይም ኔም ዲፒቲ ኔም ልበለውና n varchar 50 ልበለው። ኦኬ ይሄኛውን ዲፓርትመንት ነምበሩን ፕራይመሪ ኪ ላድርገው። ፕራይመሪ ኪ ማለትም አንድ ዲፓርትመንት ዲፋይንድ የሚደረግበት ማለት ነው። ዩኒክሊ ዲፋይን ያደርገዋል። ኦኬ ዲፓርትመንት 1 አካውንቲንግ ነው፣ ዲፓርትመንት 2 ኦፕሬሽንስ ነው የሚባል ያንን ቴብል አንድ ሮውን ዲፋይን ዩኒክሊ አይደንቲፋይ የሚያደርግ ነገር። አንድ 5 ደቂቃ እረፍት ወስደን እንምጣ ወይንስ what do you think guys? የኮምፒውተር ባትሪ ያለቀ ነው። ከሴልፎኔ ሪጆይን ማድረግ ይችላልው? አዎ ትችላለህ። ሊንኩን ደስ ኦኬ I'll do that. እስቲ ሳገኝ አዲስ what do you think? ታዲያ ያለው we can go like joins ምናምን መጨረስ ምንችል ይመስለኛል። አዎ ጆይንን እንጨርስ፣ ዛሬ ብንጨርስ ጥሩ ነው። like 5 minutes ነው አሁን እንቀጥለው የምትለው? እንቀጥለው አሁን ነው? I don't know, it depends ሌሎቹ እንደሚያስቡ አላውቅም። I think we can go. I mean it's really interesting. Okay, just okay 5 minutes, exactly 5 minutes እሺ። እሺ okay አሁን 90 ስንት ነው አሁን? 903 ነው። 903 ነው። ኦኬ ወይም ደግሞ 910 እንገናኝ። ምክንያቱም ጆይን ማለት በቃ አይ ሚን ኩዌሪ ይችላል የሚል ሰው በቃ ጆይን ነው የሚችለው። በቃ nothing else, it's all about joining። እና ይሄ በጣም ኢምፖርታንት እንትን ስለሆነ በቃ 10 ላይ እንገናኝና ለሃፍ አን አወር ዲስከስ እናደርግና እንጨርሳለን የዛሬውን ክላስ። ኦኬ እሺ በጣም አራ ኦኬ
The second question እንትን ኮሜንት ስታደርግ ኪቦርድ ሸርትከት ነው የተጠቀምኩት ኮንትሮል question mark ነው ኦኬ ፕራይመሪ ኪ አልነበረው ፕራይመሪ ኪ አድርጌበታል እስቲ ሪፍሬሽ ላድርገው
ኦኬ ሌላ ኮንቴንት ኮሜንት ለማድረግ ማለት ሁሉን አንድ ላይ ስታደርግ ምን ሾርትከት ነው የተጠቀመው? ኪቦርድ ሾርትከት ነው የተጠቀመው? ሰሌክት አድርጌ ደሆል እንደዚህ ኦኬ ኦኬ ወይም አይ ሲ ደግሞ በስላሽ ስታር ጀምረህ በስላሽ ስታር መዝጋት ትችላለህ። ያ ቴክስት ኤዲተር ላይ ኮንትሮል ኩዌስችን ማርክ አድርገው ያደርጋል ሁሉም ነገር። ለዛ ነው ኮንትሮል ሲ መሰለኝ ኮንትሮል ሽፍት ሲ ነው ኮንትሮል ኩዌስችን ማርክ መሰለኝ። ኮንትሮል ዘ ኩዌስችን ማርክ ነው የምታደርገው ፕሬስ የምታደርገው። አይ ቲንክ እዚህ መርጥ ታንክ ዩ ኦኬ ኮንትሮል ኩዌስችን ማርክ ትራይ ላይ ኦኬ ስለዚህ ስለ ጆይን ማለት ያው it's all about join I mean ያው SQL query ማለት is a join ኮምፕሌክስ የሚያስመስለውም ጆይን query ነው። ጆይን ማድረግ ነው፣ ቴብሎችን ጆይን ማድረግ ነው። እያንዳንዱ ቴብል ባይ ዲዛይን ስለ አንድ ነገር ነው የሚኖረው። ለምሳሌ ኤምፕሎይ ከተባለ ስለ ኤምፕሎይ ኢንፎርሜሽን ነው እና ይሄ እያንዳንዱ ኮለም እዚህ ጋር የምታያቸው ኤምፕሎይውን ነው ሪፈር የሚያደርጉት። ከኤምፕሎየሩ ውጪ ዳታ ማስቀመጥ ከተፈለገ you have to create another table። ይሄ ኖርማላይዜሽን ፕሮሰስ የሚባለውን ወይ እናያለን። እናንተም read about it. All the columns should be directly related to the primary key or the function of the table. If it's talking about department, it should talk about department and department only. እና በኪዎች ነው ሪሌት የምናደርጋቸው ቴብሎቹን። ስለዚህ የምናገናኛቸው ደግሞ ያው ጆይን በማድረግ ነው ቴብሎቹን። እና ጆይን ማወቅ it's a must query ላይ ያው join you have to know by heart። ጽፉ በጣም ፍሌክሲብል መሆን አለባችሁ ጆይን። እና ቤዚካሊ አራት አይነት ጆይን አለ። outer join inner join cross join self join የሚባል አለ። outer join right እና left እና full የሚባል አለ። just as a general idea እና ሁሉ ጊዜ ስለ ጆይን ስታስቡ you can metaphor like ከዚህ ጋር ሪሌት ብታረጉት ጥሩ ነው። ይታያችኋል ግን ኤቭሪባዲ ስክሪን ይታያል? ኦኬ ሶ የመጀመሪያው የታችሁት ከሆነ ይሄ ሴፕሬት ነው፣ አልተገናኙም። ሁለቱ ቴብሎች ምንም ሪሌሽንሺፕ የላቸው። ስለዚህ የመጀመሪያውን select star from table 1 select star from table 2 ነው የምትሉት፣ በምንም ስላልተገናኙ ማለት ነው። ብትጠየቁ what is the data inside of A or B table B table 1 table 2 ብትባሉ this is non relationship የላቸውም ለማለት ነው። ይሄኛው ሁለተኛው ሪሌሽንሺፕ አላቸው። ለምሳሌ ይሄ table 1 ዲፓርትመንት ቢሆን table 2 ኤምፕሎይ ቢሆን መሃል ላይ የተገናኙበት ዲፓርትመንት አሳይንድ የተደረጋላቸው ኤምፕሎይዎች የት ነው የምናገኛቸው ማለት ነው። እና እሱን በምንድን ነው ሪፕሬዘንት የምናደርገው? ቴብል 1 እና ቴብል 2 ጆይን በማድረግ ነው በኪ ሪሌሽንሺፓቸው። ስለዚህ ኢነር ጆይን ነው ተጠቀሙት ሁሉ ጊዜ ይሄኛውን ግሪን በግሪን ያለውን ዳታ ለማግኘት። ስለዚህ ይሄ ማን ነው ሪፕሬዘንት የሚያደርገው? ለምሳሌ ከስተመር እና ኦርደር ቢሆን ኦርደር ያደረጉ ከስተመሮች ተግባብተናል አይደል? ዶክተር እና ፔሸንቶች ቢሆኑ ደግሞ ፔሸንቶች ዶክተር አሳይን የተደረገላቸው
ፒኪው ጆይን ነው ዲፓርትመንት እና ኤምፕሎይ ቢሆን ኤምፕሎይ ቴብል ውስጥ ዲፓርትመንት አይዲ ቫሊድ የሆነ ዲፓርትመንት አይዲ ያላቸው ኤምፕሎዮች እዚህ ውስጥ ነው የሚቀመጡት እነሱን በኢነር ጆይን ነው ሁሌ የምታገኙት እና maybe this is the simplest okay left outer join ማለት ይሄ ራሱ join ማለት ነው ግን inner በinner in place of inner you put left outer ያ ማለት ምንድነው ዲፓርትመንት እና ኤምፕሎይ ቴብል ቢሆን ዲፓርትመንት ያላቸው የሌላቸው እንደማለት ነው ሪፖርት የተጠየቃችሁት ዲፓርትመንት ያላቸው የሌላቸው ሌፍት አውተር ጆይን ነው የምታደርጉት ዲፓርትመንት ያላቸው እቺኛዋ የሌላቸው ይሄኛው ማለት ነው ይሄ እንደዚህ የሚሄደው እና ሌፍት አውተር ጆይን ነው የምትጠቀሙት ይሄኛው ያው ራይት አውት ያው የዛኛው ሪቨርስ ማለት ነው ዲፓርትመንት all the departments even if all the employees even if they are assigned to a department or they are not regardless of their assignment to a specific department list out ያደርጋል ማለት ነው right outer join ነው የምትለው የራይት ሳይድ ያለውን ቴብል ነው ፒክ አውት የሚያደርገው ኦኬ እዚህኛው ጋር this is most probably ሰዎችን ኮንፊውዝ የሚያደርገው ይሄኛው ነው ኦኬ ጥያቄው ምንድነው ይሄ ዲፓርትመንት ይሄ ኤምፕሎይ ቢሆን those departments which ኤምፕሎይ የማይሰራበት ወይም ደግሞ ኤምፕሎይ አሳይን ያልተደረገበት ዲፓርትመንት የትኛው ነው ብትጠየቁ ማለት ነው ያ ማለት ምንድነው ሌፍት አውተር ጆይን ብትባሉ ይሄንን ነበር የምታረጉት አይደል all the department ሌፍት አውተር ጆይን ይሄኛው ማለት ነው all the departments ይሄኛው ዲፓርትመንት ነው ብለን ብናስብ ይሄ ዲፓርትመንት ይሄ ኤምፕሎይ ነው ብለን ብናስብ department regardless of there is an employee assigned to it or not ይሄኛው ነው ግን ዲፓርትመንት የሌላቸው ማን ነው ለኤምፕሎይ የሌላቸው ዲፓርትመንቶች ብቻ ብትባሉ ደግሞ እቺኛዋን ነው የምታወጡት ስለዚህ T2 ማለት የሁለተኛው ማለት ነው አይዲው ነል የሆነበት እዚህ ውስጥ የለም ማለት T2 አይዲ ልክ እሱን ሜንሽን ለማድረጊያ ነው ቴብል 1 ቴብል 2 በሌፍት አውተር ጆይን ታደርጉትና ይሄ እንዳለ ማለት ነው ይሄ ልክ እንደላይኛው ግን ዌር ክሎዝ ላይ T2 ID is null ትላላችሁ ማለትም የT2 ID ወይም የኤምፕሎይ ID የሌለባቸው ይሄ ማለት ነው እዚህ ውስጥ የለም ምክንያቱም ኦቨርላፕ አያደርግም ስለዚህ ይሄኛው ሪፖርት ብትጠየቁ ይሄንን ኩዌሪ ነው የምትጽፉት ማለት ነው can you list me departments which doesn't have any employee assigned to it ብትባሉ ይሄንን ኩዌሪ ነው የምትጠቀሙት ማለት ነው ይሄ the reverse ነው all the employees which doesn't have may or may not have a department assigned to them all the employees department assign ያልተደረገላቸው ምክንያቱም ምንም ዲፓርትመንት ጋር ኦቨርላፕ አያደርግም ስለዚህ እዚህ ጋር የምታያቸው ዲፓርትመንት የላቸውም እነዚህ ኤምፕሎይዎች ይሄኛው just about everybody እንደማለት ነው ክሮስ ጆይንም the same ግን እዚህ ጋር ዲስከስ ብናረግ ጥሩ ነው ምክንያቱም ይሄን ኮንሰፕት በደንብ አንደርስታንድ ማድረግ አለባችሁ
ኩዌሪው ከዚህ አያልፍም by the way ምንም ኮምፕሊኬትድ ቢሆን ኩዌሪ ይሄ ነው በቃ unless loop ምናምን ካላረጋችሁ በስተቀር for some other reasons join it's all about this so again any question አዲሱ and I don't have a question now ጥያቄ የለኝም ያው ቴብል ምናምን ስንሰራ I think more እንትን የሆነ ይመጣል እንትኑ ነው በጣም አሪፍ ነው ሰርክሎቹ በጣም ጥሩናችሁ ለማስተዋወቅ ግን አሁን እዚህ ጋር ግን የሆነ just conceptually ራሱ ያልገባሃል እንዲውስ just conceptually ቴብልም ቢሆን በቃ ቴብል 2 ቴብል 1 የሚለውን በቴብል ስም ነው እንጂ ምን ተካው this is what the query we write I think clear ነው አይ ማለት የፈለኩት ኢሜል ምናምን ስናይ ለምሳሌ የሆነ ጆይን ያልተደረገባቸው ባዶ ቦታዎችን ምናምን ስናይ እንደዚህ ሞር ይላል ማለት ነው ጥሩ በጣም አሪፍ ነው ገብተኛል ሳገኝ I understand ግን ምን ነው መሰለ አሁን ለምሳሌ ኩዌሪው ላይ ሞር ፎከስ ስታረግ ይሄንን እንትን ትለዋለህ ይሄ ሚስ ታረጋዋለህ ይሄን በደንብ አንደርስታንድ ካደረከው መቼ ይሄን ፒክቸር ሆልድ አፕ ካደረክ በኋላ ኩዌሪ ስትጽፍ በቃ ይሄ ትዝ ካለ በቃ ኮምፎርታብሊ ነው የምትጽፈው ኩዌሪ በጣም ኮምፎርታብሊ ይሄን ፒክቸር ሁሉ ጊዜ ሜሞራይዝ ለማድረግ ሞክሩ ኩዌሪ ስትጠየቁ ሞር ኮምፕሌክስ የሆነ ሊመጣ ሞር ኮምፕሌክስ ምናምን የሚመስለው አሁን ወደፊት ለምሳሌ ይሄኛውን ብታይ ቴብል 2 ከሶስት ቴብሎች ዩኒየን ተደርጎ የመጣ ሊሆን ይችላል ከሶስት ቴብሎች ሊሆን ይችላል ያገኘው ዳታው ኦኬ ግን እንደ አንድ ቴብል ኮንሲደር አድርገው ለምሳሌ የኤምፕሎይ ዳታ አንዱን ከኤችአር ሊሆን ይችላል ያመጣው አንዱን ከሌላ ካምፓኒ ኤችአር ሊሆን ይችላል ያመጣው አንዱን ከሌላ ኤችአር ሊሆን ይችላል ይመጣል ገብቷል እና እነሱን እንደ አንድ ቴብል በቃ አስባቸው ዲፓርትመንትም እንዲሁ ከሌላ ዳታው ከሌላ አንዱ ከፍላት ፋይል ሊሆን ይችላል አንዱ ከኤክሰል ሊሆን ይችላል እና ይሄንን ነው በቃ at the end of the day ወደ ሁለት ቴብል አድርጋ አስበው እንትን የምታረጋውና ኦኬ የቅድሙን ኤግዛምፕል ደግሞ ሞርስ እና ደግሞ እንትን እንላለን ኦኬ ይሄ ነው አልዳታችን ለምሳሌ ኢነር ጆይን ማለት አሁን ምንድነው የተጠየቀው ጥያቄ ዲፓርትመንት አሳይንድ የተደረገላቸው ኤምፕሎይዎችን ብትባል ኢነር ጆይን ነው የምንጠቀመው አይደል ስለዚህ select star from ትልና departments ትልና inner join employees ትልና on የዲፓርትመንቱ ይሄንን ኤሊያስ እንስተው ሌላ ስም ቀለል እዚህ ኩዌሪ ላይ ኤሊያስ ይባላል ለምሳሌ ዲፓርትመንቱን ዲ ልንለው እንችላለን ኤምፕሎይን ኢ ልንለው እንችላለን እና ዲ ዳት ዲፓርትመንት ነምበር እዚህ ጋር ይሄ ማለት ነው የዲ ዲፓርትመንት ነምበር እኩል ይሆናል ኢ ዳት ዲፓርትመንት ነምበር ኦኬ አዮ ሲምፕል ነው አይደል አሁን ይሄ በቃ መሃል ላይ እነዚህ ታች ያሉት አሁን እና ስካት ቤሪ ሜሪ እና ሳሙኤል ዲፓርትመንት
አሳይን የተደረገላቸው ናቸው እነዚህ 1146 አንድ አርኪቴክቸር አካውንቲንግ እና ኦፐሬሽንስ ማለት ነው እና ክሮስ ሴክሽኑ ማለት ነው ሁለቱ ያለበት ማለት ነው ግን አሁን ስታር ስላልኩት እዚህ ጋር ሴሌክት ብዬ ስታር ስላልኩት ከዲ ቴብልም ከኢ ቴብልም ያለውን ያመጣል ስታር ማለት በቃ እዚህ ጋር ያለውን ከፍሮም ቀጥሎ ያለውን በጠቅላላ ቴብሎች ነው እስቲ ማርክ አይ እኔ የምፈልገው ከዲ ብቻ ልል ይችላል ከዲ ዶት ስታር አምጣልኝ ካልኩት ዲፓርትመንቱን ብቻ ማለት ነው እነዚህ ናቸው በቃ ዲፓርትመንቶቹ ኢምፕሎይ ያለባቸው እንደማለት ነው አይ ከዛ ሄድና ግን ከኢ ደግሞ maybe first name comma e dot last name ከዛ ደግሞ ሳላሪው ምናምን አልፈልግም ልል ይችላል እንደዚህ ይችላል በቃ ግልጽ ነው አይደል ያ ኢነር ጆይን ይሄ ነው በቃ ኢንተርሴክሽኑ ነው በቃ እዛም እዚህም ያሉትን ዲፓርትመንት ኤምፕሎይዎች ውስጥ ሆነው ግን ዲፓርትመንት አሳይን የተደረገላቸው 1146 the same thing leftable ይሄኛው the same query leftable inner የሚለውን left join ብለው ምንድነው የሚሆነው በሌፍት ብዬ ከዲፓርትመንት ነው ያልኩት አይደል ኤምፕሎይ እንኳን አሳይን ያልተደረገለት ዲፓርትመንት እንኳን ቢኖር ይወጣል ማለት ነው ገብቷል አሁን ቢልዲንግ ቢዝነስ ኤችአር እና ኢንቨንተሪ ኤምፕሎይ ይላቸው ማለት ግን እነሱንም ጨምረህ ስጠኝ እንደማለት ነው ሌፍት ምክንያቱም ይሄ ዲፓርትመንት የቀደሙ ፒክቸር ላይ ይሄኛው ማለት ነው ይሄ ኢንተርሴክሽኑን መጀመሪያ ስጠኝ ያልኩት ኖ ኤምፕሎይ እንኳን ባይኖርበትም ዲፓርትመንቱን ሊስት አውት አድርግልኝ ያልኩት ማለት ነው ተግባብተናል ኦኬ ግን ይሄኛው ሌፍት አድርጌ ግን where ብዬ e dot employee department number null የሆነ ብለው ኤክስክሉሲቭ ነው ማለት ነው በቃ እነዚህ ኤምፕሎይ የሌላቸውን ዲፓርትመንቶች ብቻ ይሰጠኛል ማለት ነው ተግባብተናል ይሄኛውን ማለት ነው ይሄኛው በጣም ግልጽ ነው ያ እና ብዙ ጊዜ ይሄ ነው ፉል አውተር ጆይን ማለት ዲፓርትመንቱንም ሁሉንም ሪጋርድለስ ጀስት ፉል እንዳለ ማጥቆር ማለት ነው ይሄ ማለት ነው ወይ ይሄ ማለት ነው ዲፓርትመንቱም ኤምፕሎይ ቢኖረውም ባይኖረውም ኤምፕሎየሮቹም ዲፓርትመንት ቢኖራቸውም ባይኖራቸውም እንደማለት ነው ኤቭሪቲንግ ነው ሁሉም አያቸው ዳንኤል ክሪሽና እና ዳግ they don't have departments እነዚህ ዲፓርትመንቶች ደግሞ እንትን የላቸው ኤምፕሎይ የላቸው እና ቤዚካሊ ጆይን ይሄ ነው nothing ይሄንን አንደርስታንድ ማድረግ ብቻ ነው ሶስትም ቴብል ቢሆን ጆይን እያረክ ትቀጥላለህ any question እዚህ ጋር ሞር እየጻፋችሁ ማለት ራይት ስታደርጉ ነው ደግሞ ሞር ይሄ ሉክ አሁን ይሄ ሶስት ቴብል ሲሆን የሶስቱንም ኢንተርሴክሽን የሆነ ለምሳሌ እዚህ ጋር ኤምፕሎይ ሊሆን ይችላል ይሄኛው ዲፓርትመንት ሊሆን ይችላል ይሄኛው ደግሞ ሜቢ
ካንትሪ ሊሆን ይችላል ወይ የሆነ ጂኦግራፊ ወይ ሎኬሽን ወይ አድሬስ ሊሆን ይችላል ወይ something ሜቢ የሚነዱት የመኪና አይነት ሊሆን ይችላል ገብቷል ስለዚህ መኪና ያላቸው ኤምፕሎይዎች ዲፓርትመንትም ያላቸው አሳይን የተደረገላቸው ሶስቱም ከሆኑ በቃ በኤነርጂ ወይም በኤነርጂ ይሄኛውን ታገኛለህ ማለት ነው አይ የምፈልገው ዲፓርትመንት ያላቸውን ኤምፕሎይዎች ብቻ ነው ካልክ ይችኛው እንትን የሌላቸው ከሆነ ይሄንን ሁለቱን ቴብል ለምሳሌ ዲፓርትመንት ያላቸው ዲፓርትመንት እና ኤምፕሎይ ጆይን ያላቸው እነዚህ ሁለቱ ናቸው አይደል እነሱን በኢነር ጆይን ታደርግና ሌፍት አውተር ጆይን ከካር ታደርግና ኢዝነል የሚለውን በሶስተኛው ካረከው እቺ እቺኛዋ ትመጣለች ማለት ነው አሁን እቺ ምንካት ገብቷል ሌፍት አውተር ጆይን ብዬ ይሄኛው ነል እላለሁ ማለት ነው እቺኛዋ ትመጣለች ማለት ነው እንዲህ ያደረክ ጆይን ትጽፋለህ ጀስት ይሄን ፒክቸር ትዝ ካለ it's easy queries ጽፍ ማለት ነው sorry any question is okay No, I have no question. okay maybe self join የሚባለው ደግሞ ራሱ ከራሱ ጋር ለምሳሌ ቴብል self join ደግሞ አንዳንዴ ኮንፊውዝ ሊያደርግ ይችላል ለምሳሌ self join ማለት ቴብሉ ከራሱ ጋር ጆይን ሲያደርግ ማለት ነው ምክንያቱም አሁን ኤምፕሎይስ የሚባል ቴብል አለ አይደለ ኤምፕሎይ 10 20 30 40 ተብሎ አይዲ አላቸው ማናጀር አይዲ ደግሞ እዚህ ጋር ግን ተሳስተናል ምክንያቱም ማናጀር አይዲም ተብሎኮ ያው ዞሮ ይሄኛውን ነበር 30 ነበር ማድረጊያ ነበረብን ምክንያቱም የስካት ማናጀር ቤሪ ነው እንድንል ማለት ነው ስለዚህ ይሄኛው ቆይ አፕዴት ላድርገውና ምክንያቱም ኤምፕሎይ አይዲ ጋር አንድ መሆን አለበት ኦኬ ስለዚህ አሁን ስካት የሚባል ኤምፕሎይ አይዲ 20 አለ ማናጀሩ 30 ነው 30 ደግሞ ማን ነው ቤሪ ነው ስለዚህ የቤሪ ደግሞ አለቃ ማን ነው ራሱ ነው ብለን እዚህ ጋር ተሳስተናል ሊሆን አይችልም ስለዚህ የራሱ አለቃ ራሱ ሊሆን አይችልም ማለት ስለዚህ አፕዴት እናድርገው it's just false data ስለገባ ነው ይሄንን የቤሪን አለቃ 60 እናድርገው ኦኬ የሳሙኤል አለቃ ኤምፕሎይ አይዲ 50 የሳሙኤል አለቃ 40 ነው ብለናል ያ ማለት ምንድነው ሜሪ ነው ሜሪ ነች የክሪሽና 40 ነው እሱ ሜሪ ነው ስለዚህ አሁን ራሱን ቴብል ልክ አሁን እንደሰራ ነው የምናደርገው ራሱን ከራሱ ጋር ነው ጆይን የምናደርገው ሰልፍ ጆይን ይሄኛው ማወቅ አለባችሁ ይጠቅማችኋል ስራ ላይም እንትንም ላይ ሰርቲፊኬሽን ላይ ስለዚህ ራሱን ቴብል ከራሱ ጋር ጆይን እንደማድረግ ነው ስለዚህ imp 1 ብለን ወይ ደግሞ e1 ብለን እናስብ ከዛ ጆይንት ልና ራሱን ቴብል ከራሱ ጋር ጆይን እንደማድረግ ነው ብላችሁ አስቡ ምክንያቱም እዛው ነው ማናጀር አይዲ ይሄ ከራሱ ጋር ነው ጆይን ያደረገው ኤምፕሎይ አይዲዎችና ማናጀሮች ማለት ነው ስለዚህ ኦን ትልና ይሄንን ኢቱን እንበለው ስለዚህ ኦን e1 dot employee
employee id equals to e2 dot manager id ማናጀር ነው ያልኩት አይዲው ምንድነው ማናጀር ተሳስቻለሁ ኮሎን ክሬት ሳደርግ ኦኬ ግልጽ ነው እዚህ ጋር አሁን ያደረኩት ስለዚህ ከኢዋንን ኤምፕሎይ አረኩት ኦኬ ይሄንን እንዳላምታታችሁ ይሄንን ኤምፕሎይ ልበላቸው ኢቱን ደግሞ ማናጀርስ ልበላቸው ማናጀርስ ልበላቸው ኦኬ ስለዚህ ሁለት አንዱን ቴብል እንደ ሁለት አደረኩት managers oh sorry okay ከንተኑ ጋር ከዳታው ጋር አብሬ ካረኩ ይገባቸዋል ኦኬ ከመጀመሪያው ዳታ we can easily understand inner join self join ነው አንደርስታንድ ለማድረግ እየሞከርን ያለነው ስለዚህ አሁን የቤሪ ኤምፕሎይ አይዲው ስንት ነው 30 ነው አይደል አለቃው ማን ነው 60 ማለት ነው ደግሞ ክሪሽና ነው አይደል ኦኬ ስለዚህ የቤሪ አለቃው 60 ነው ቤሪ ፈርስት ኦኬ 30 ኤምፕሎይ አይዲ ቤሪ ማናጀር አይዲው 60 ነው I was expecting to get እዚህ ጋር ክሪሽናን ማግኘት ነበር የነበረብኝ ኤምፕሎይ አይዲ ደግሞ የራሱ አላት ኤምፕሎይ አይዲ ለብቻ አላት ክሪሽና ማናጀር አይዲ ሌላ ነው ኤምፕሎይ አይዲ ሌላ ነው አይ ቲንክ ኤምፕሎይ አይዲ ምን መሰለ እዚህ ጋር አሁን ኦኬ አይ ቲንክ አሁን አግኝተናል ኦኬ የቤሪ 60 ነው አይደል ማናጀሯ የማናጀሩ 60 ነው አይደል ክሪሽና ነች ስለዚህ የቤሪ ያው ክሪሽና አሁን ክሪሽና መጣ ምን መሰለ ጆይን ስናደርግ የተሸወነው ምንድነው አቀየረ ነው ምክንያቱም እየፈለግን ያለ ነው የሌፍት ቴብሉን ኤምፕሎይ ነው አለ ሌፍት ኤምፕሎይ ነው አለ የመጀመሪያውን ኤምፕሎይ አለ የራይት ቴብሉን ማናጀር ነው አለ ኦኬ ስለዚህ ማናጀር አይዲ ነው አሁን እኮ ጆይን ማድረግ የነበረብን ገብቷል የዚህኛውን ማናጀር አይዲ ነው የዚህን ማናጀር አይዲ ልክ እንደ ኤምፕሎይ አይዲ እየተጠቀምነው ነው ሁለት ቴብል ነው አይ ነው በቃ forget about this ይሄኛውን እኮ ልክ እንደ ይሄን ማናጀር አይዲ ልክ እንደ ኤምፕሎይ አይዲ እየተጠቀምነውና የዚህን ነው ማውጣት የፈለግነው የዚህን ሰውዬ የማናጀሩን ስም ነው አል ማውጣት የፈለግነው ሁለተኛው ቴብል ላይ ማናጀር ያልከው ላይም ኤምፕሎይ አይዲ አለ አይደል ያ ዛጋ ነው ጆይን የምናደርገው እና ለዛ ነው ተሸውደን ይሄኛውን እያደረግን ነበር ኤምፕሎይ አይዲውን ኤምፕሎይ አይዲ በቃ ሌፍት ቴብሉ ላይ ይሄኛው the whole purpose of writing the inner join እነዚህ እነማን ናቸው ነው አይደል እነዚህ እነማን ናቸው ለማለት the same table create አደረግን the same table እንደ ሌላ ቴብል አደረግንና ግን
ሚሚክ ያደረግነው ምንድነው ማናጀር ቴብል አልነውና እዛኛው ቴብል ላይ እነዚህ እነማን ናቸው ነው 30 እዛኛው ቴብል ላይ እነማን ናቸው ነው ገባ ቤሪ ነው 30 ይሄን ከዚህ ጋር ነው ጆይን እያደረግን ያለን ይሄን 60 ደግሞ ይሄኛው ነው ክሪሽና ነው ምክንያቱም ይሄን ቴብል እንዳለ ኮፒ አድርገን ለብቻው አስቀምጥ snapshot ይሄንን እዚህ ጋር ብታደርገው ይሄን እንደ ማናጀርስ ቴብል ብለህ አስበው ይሄንን እንደ ኤምፕሎይ ቴብል ብለህ አስበው አይደል ስለዚህ አሁን ጆይን ማድረግ የፈለግነው ይሄኛውንና ይሄኛውን ነው this against this okay ይሄኛውንና ይሄኛውን ነው ጆይን ማድረግ ምክንያቱም we don't care about this ገባ we know it already ስለዚህ ይሄኛው እና ማናጀሮቹ እነማን ናቸው ይያልን ነው የፈለግነው ስለዚህ that's why we should join employee left table of manager id እዚህ ማናጀር ውስጥ ማናጀር ተብሎ የተቀመጠው ቴብል ውስጥ employee አይዳቸው ስማቸው እነማን ነው anyway join ይሄ ነው ብዙ ጊዜ ያስፈልጋቸዋል ራሱን አፕዴት ማድረግ ምናምን ሊኖርባችሁ ይችላል ደጋግማችሁ ምናምን ስትጽፉ ጆይን እንትን ይላል ሞር ኮምፎርታብል ትሆናላችሁ ስቶር ፕሮሲጀር ላይ ብዙ ጊዜ ያው እነሱ ናቸው ሪፒቲሽን ነው በጣም ሪፒቲሽን ነው ሌላው string manipulation የሚባለው ነገር አለ by the way java 2s ላይ እዚህ ጋር ብትሄዱ java 2s ላይ ብትሄዱ ባለፈውም እንዳሳየዋችሁ SQL server ላይ ያሉት queryዎች በቃ any name it any query ከዚህ ውስጥ አይወጣም እና ይሄ የመጀመሪያው ጀነሪክ የሆነ ነገር ነው ግሩፕ ባይ ወይ ኔክስት ዊክ እናያለን ግን most of the time የምትጠቀሙት string join እንዳለ ሆኖ ግን string manipulation mat function እነዚህ string functionዎች left right የሚባሉት ነገሮች ለምሳሌ እዚህ ላይ አሁን the first 3 letters subtract አድርጉ ልትባሉ ትችላላችሁ substring ትሉና first name first name-ን ከመጀመሪያ ሌተር እስከ ሶስተኛ ሌተር ነው ከመጀመሪያ ሌተር 3 length 3 lengths ስጠኝ ልትሉ ትችላላችሁ ሶስት ኦርደርስ ይሰጣችኋል ዲፈረንት ሪዝልት ተጠቀሙ ስላላችሁ እና ይሄ string function ከያንዳንዱ አንዳንድ እንሰራለን ግን ዋናው ነገር ሪኳየርመንቱ ምንድነው የሚጠብቅባችሁ እንደ ሪኳየርመንት ነው based on everything you do based on the requirement ነውና join ያው ትንሽ ኮምፕሌክስ የሚመስል ግን ያው just practice ብቻ የሚፈልግ ነው እነሱን አሁን አይተናል በደንብ worth discussing maybe join ነው እዚህ ውስጥ ሌሎቹ አንደኛው ግሩፕ ባይ ነው ግሩፕ ባይ ኔክስት ያለን ምክንያቱም ግሩፕ ባይ ራሱ is a must aggregate functions ምናምን የሚባሉት ማወቅ አለብን እሱ another concept ነው cursor እና sub query ምናምን የሚሉትን next week እናያለን ማለት ነው ግን ለዛሬ ኤክሰርሳይዝ ነገር ልክላችኋለሁ join አሳይመንቶችን ማለት የሆነ አንዳንድ ኤክሰርሳይዞችን ምናምን ትሰራላችሁ ለዛሬ ማለት ነው ቴብል ክሬት ማድረግ በጣም ኮምፎርታብል እንድትሆኑ ማለት ነው ቴብል ክሬት ማድረግ ድሮፕ ማለት DML DDL TCL not TCL actually DCL የሚባሉትን እንትን እንድትሉ ኤክሰርሳይዝ ነገር ልክላችኋለሁ
ዛሬ በዚህ ነው Okay. what do you think any ጥያቄ አለ እንዴ ጋይስ አዲሱ Okay. ሚስ አድርገሃል መሰለኝ በመሃል ወጥተህ ነበር አለ ኦኬ ኦኬ በቃ ሌላ ጥያቄ ከሌለ በዚህ